ከመሬት በታች ለ7 ቀናት ብርሃን በሌለበት ኦክስጅን በጠፋበትና ተስፋ በተቆረጠበት በዚያ ጠባብ ጉድጓድ ውስጥ አንድ ሰው ከሞት ጋር ይፋለማል። ዓለም ሞቷል ብላ በይፋ ተሰናብታው ነበር። አስከሬኑም በአፈርና በድንጋይ ተሸፍኖ እንዲቀመጥ ተደረገ። ነገር ግን ከአንድ ሳምንት በኋላ መቃብሩ ሲከፈት የታየው ነገር መላውን የነፍስ አድን ቡድን ክፉኛ አስደንግጧል። ይህ ሰው በዚያ ጨለማ ውስጥ እንዴት ሊተርፍ ቻለ? በአካሉ ላይ የታየው አስገራሚ ለውጥስ ምን ነበር? ዛሬ በታሪኮች ቻናል ሰው የማያምነውንና እጅግ አስደንጋጭ የሆነውን የዚህን ወታደር የሕልውና ተጋድሎ እናያለን። ከመጀመራችን በፊት ግን ይህንን አስታውሱ፣ ይህ ስለ መትረፍ ብቻ የሚያወራ ታሪክ አይደለም። ስለ ሰው ልጅ አካላዊ አቅም ገደብ እና ስለ አእምሮ ጥንካሬ እንጂ። ወደዚህ አስገራሚ ታሪክ ዝርዝር ከመግባታችን በፊት እንደዚህ ያሉ ያልተሰሙና እውነተኛ የሕይወት ታሪኮችን የምናቀርብበትን ታሪኮች የተሰኘውን ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግ እና ለሌሎች በማጋራት ለምናደርገው ጥረት ድጋፋችሁን እንድታሳዩን በአክብሮት እንጠይቃለን። ታሪኩ የሚጀምረው በጦርነት ወቅት ነው። ይህ ወታደር ማንነቱ በተለያዩ ሪፖርቶች ላይ አከራካሪ ቢሆንም በአደገኛ ቀጠና ውስጥ ከሚንቀሳቀስ ትንሽ ቡድን ጋር ነበር። በጥቃት ወቅት ትርምስ ተፈጠረ። ፍንዳታ፣ ጥይት፣ በየቦታው ጭስ። በዚያ ግርግር ውስጥ ወታደሩ ከቡድኑ ተለየ። ቆስሎና ራሱን ስቶ ወደ አንድ ጉድጓድ ወይም ወደ ፈረሰ ሕንፃ ውስጥ ወደቀ። ጓደኞቹ የሞተ መሰላቸው። በከባድ ጫናና አደጋ ውስጥ ስለነበሩ አስከሬን ለመፈለግ ጊዜ አልነበራቸውም። ስለዚህ የማይታሰበውን አደረጉ። ተቀበረ። መሬቱ በፍጥነት ተሸፈነ። አፈር፣ ድንጋይ፣ ፍርስራሽ። ምንም አይነት የመቃብር ምልክት አልተደረገም። ምንም ማረጋገጫ አልተወሰደም። የጦርነት አመክንዮ እንዲህ ይላል፣ አልተረፈም፣ አልቋል። ግን የማያውቁት ነገር በጣም አስፈሪ ነበር። እሱ አልሞተም ነበር። ራሱን ስቶ ለጥቂት እየተነፈሰ በአፈር ክምር ስር ታፍኖ ነበር። ሲነቃ ግን ዙሪያው ጭልምልም ያለ ነበር። ከላይ ምንም ድምፅ አይሰማም፣ ዝምታ ብቻ። ይህንን አስቡት። ብርሃን የለም፣ ምግብ የለም፣ ውሃ የለም። ኦክስጅን በጣም ውስን ነው። እያንዳንዱ ትንፋሽ እየከበደ መጣ። የሰው ልጅ አእምሮ በታፈነ ቦታ ውስጥ በጥቂት ደቂቃዎች ውስጥ መቃጀት ይጀምራል። ግን በእሱ ውስጥ አንድ ነገር ተቀየረ። በመደንገጥ ፋንታ ለመኖር ትኩረት አደረገ። አተነፋፈሱን አዘገየ። ኦክስጅን ቆጠበ። እንቅስቃሴውን ወደ ዜሮ አወረደው። ከዚያም ከባዱ ክፍል መጣ። ጊዜ። ቀን ይሁን ሌሊት የሚያውቅበት መንገድ አልነበረም። ሰዓታት እንደ ቀናት፣ ቀናት ደግሞ እንደ ዘላለም ተሰሙት። በአንድ ወቅት ቅዠት መጀመሩ አልቀረም። ድምፆችን ይሰማ ጀመር። ትዝታዎችን ያይ ነበር። አእምሮው ቀስ በቀስ እየፈረሰ ነበር። ግን ተስፋ ለመቁረጥ ፈቃደኛ አልሆነም። አብዛኛው የሕልውና ታሪኮች የሚያበቁት እዚህ ጋር ነው። በአካል ድካም ሳይሆን በአእምሮ መሰበር። ሳይንሳዊ ጥናቶች እንደሚያሳዩት ብቸኝነትና መገለል ከረሃብ በበለጠ ፍጥነት የሰውን ልጅ ይሰብራሉ። ነገር ግን ይህ ወታደር ያልተለመደ ነገር አደረገ። በዚያ ጨለማ ውስጥ የራሱን የዕለት ተዕለት ተግባር ፈጠረ። ትንፋሾቹን መቁጠር፣ ትዝታዎችን ደጋግሞ ማሰብ፣ በአእምሮ ከመቃብሩ ውጪ መጓዝ። ቀላል ይመስላል፣ ግን ይህ የአእምሮ ስልት በሕይወት አቆየው። ምክንያቱም አንድ የአእምሮ እጅ ከሰጠ አካልም ይከተለዋል። 7 ቀናት አለፉ። ማንም ሰው ምንም አልጠበቀም። ከዚያም የሟቾችን አስከሬን በሚያነሱበት ወቅት አንዱ ወታደር በአፈሩ ላይ እንቅስቃሴ ተመለከተ። መጀመሪያ ላይ ችላ ብለውት ነበር፣ ግን እንደገና ተደገመ። በጥንቃቄ መቆፈር ጀመሩ። ያዩት ነገር ግን ደም የሚያቀዘቅዝ ነበር። አንድ እጅ፣ እየተንቀሳቀሰ ያለ እጅ። በፍጥነት ቆፈሩ። እዚያም አገኙት። በሕይወት አለ። ሰውነቱ በጣም ደክሟል፣ ግን በሕይወት አለ። ዶክተሮች በሁኔታው ተደንቀው ነበር። ያለ ምግብና ውሃ ለ7 ቀናት ከመሬት በታች መቆየት እጅግ በጣም ብርቅ ነው። ግን እንዲህ ያሉ ታሪኮች አንድ እውነትን ይነግሩናል። የሰው ልጅ አካል ከምናስበው በላይ ደካማ ሊሆን ይችላል። የሰው ልጅ ፍላጎትና ወኔ ግን ከማንኛውም ነገር በላይ ጠንካራ ነው። ዛሬም ይህ ታሪክ እንደ ማስታወሻ ይኖራል። አንዳንድ ጊዜ መትረፍ ከጉልበት ጋር አይገናኝም። ተስፋ ባለመቁረጥ ላይ ነው። በጥቁር ጨለማ ውስጥ እንኳን
ይህ የወታደር ታሪክ አንድ ትልቅ እውነትን ያስተምረናል። በዙሪያ ያለው ሁኔታ ምንም ያህል ቢጨልም፣ ኦክስጅን እንደጠፋበት ሰው ትንፋሽ ቢያጥርህ እና ዓለም ሁሉ ተስፋ የለውም ብሎ ቢተውህ እንኳ በአንተ ውስጥ ያለው ብርሃን እስካልጠፋ ድረስ መውጫ መንገድ አይጠፋም። ያ ወታደር በሕይወት የተረፈው በጉልበቱ ሳይሆን አእምሮ እጅ እንዲሰጥ ባለመፍቀዱ ነው። አንተም ዛሬ በገጠመ ማንኛውም አይነት የጨለማ ጉድጓድ ውስጥ ብትሆን ይህንን አስታውስ። የመትረፍ ምስጢር ያለው በጡንቻ ሳይሆን በውስጥ ባለችው አንዲት ቅንጣት ተስፋ ላይ ነው። ተስፋ አትቁረጥ፣ ምክንያቱም ብርሃን የሚመጣው በጣም ከጨለመ በኋላ ነው። ይህ ታሪክ ለአንድ ሰው ብርታት ይሆናል ብላችሁ ካመናችሁ ላይክ ማድረግ አትርሱ። እንዲህ ያሉ አስገራሚና እውነተኛ ታሪኮች እንዲደርሷችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ።